ብዙ ሰዎች እርግቦችን ብልህ የሆኑ እንስሳ አድርጎ አይገምቷቸውም። እርግቦች ምን ያህል ብልህ እንደሆኑ ዛሬ ልንገራችሁ። እነዚህ ወፎች ራሳቸውን በመስታወት በሚያዩ ጊዜ የራሳቸውን ምስል እየተመለከቱ እንደሆነ የሚያውቁ ሲሆን የተለያዩ ምስሎችን ለይቶ ማወቅ መማር ይችላሉ። ነገሮችን ከ1 ዓመት በላይም ማስታወስ ይችላሉ። 26ቱንም የእንግሊዝኛ ቋንቋ ሌተሮችን ማወቅና ማስታወስ የሚችሉ ሲሆን የሚያስተምራቸው ቢያገኙ የአማርኛን ፊደላት ሙሉም ባይሆንም ግማሹን መያዝ አይከብዳቸውም። እስኪ አንዴ እናስተምራቸው። በአንዳንድ አጻጻፍ የተጻፉ ቃላቶችን ሳይቀር ማስታወስ የሚችሉ ሲሆን ቃላቶችን በማንበብና በማስታወስ ምግብ ለማግኘት የማስታወስ ችሎታቸውን ይጠቀሙበታል። በአንድ ጊዜ የተደረገ ጥናት ላይ እርግቦችን ትክክለኛ ቃላትና ቃል ያልሆኑ ቃላቶችን እንዲለዩ ተመራማሪዎች ያስተምሯቸዋል። የዚህ ምርምር ውጤት እንዳሳየው ከሆነ እርግቦች ቃል ያልሆኑ ቃላቶችን ከማስታወስ ይልቅ ትክክለኛ ቃላቶችን በቀላሉ ማስታወስ እንደሚችሉ ጥናቱ አሳይቷል። ይሄ የሚያሳየው እርግቦች ኃይለኛ የሆነ የማስታወስ ችሎታ እንዳላቸውና የትኛው ጠቃሚ እንደሆነ ሳይረሱ የተለያዩ መረጃዎችን ለረጅም ጊዜ ማስታወስ እንደሚችሉ ነው ጥናቱ የሚያሳየን። እርግቦች ከሰዎች ጋር ብቻ ሳይሆን ከሌሎች እንስሳቶች ጋር መላመድ፣ መቀራረብና በህብረት መኖር የሚችሉ ደስ የሚሉ ፍጥረቶች ናቸው።